በየቀኑ ጠዋት ምሳና ማታ ማዕዳችን ላይ የማይጠፋው ሽንኩርት የምናቁላላበት ድንችና ስጋ የምንጠብስበት የምግብ ዘይት ምስጢር ምንድነው? ከገበያ ንጹህ የሱፍ ዘይት ኦሪጂናል የኑግ ዘይት ብለን በውድ ዋጋ ገዝተን ወደ ቤታችን የምናስገባው ባለ 3 እና ባለ 5 ሊትር ዘይት በእርግጥ ለጤናችን ተስማሚ ነው ወይስ ሳናውቀው በገዛ እጃችን መርዝ ገዝተን ለልጆቻችን እያበላን ይሆን? አዲስ አበባና ትልልቅ ከተሞች ላይ የዘይት ነጋዴዎች እንዳሸን ፈልተዋል። ነገር ግን ከሚያስጎመጀው የዘይቱ ቢጫ ቀለምና ከሚያምረው የታሸገ ፕላስቲክ ጀርባ ጤናችንን በዝምታ የሚበላ ጉበትና ኩላሊታችንን የሚያወድም በሌሊት ጨለማ የሚቀመም አሰቃቂ ምስጢር አለ ቢሏችሁ ታምኑላችሁ? ዛሬ የምነግራችሁ ታሪክ በአንዲት ተራ የሰፈር ሱቅ ባለቤት ንቃትና ድፍረት የተጋለጠውን ብዙዎችን ያስገረመውንና ለመሆኑ ዛሬ የበላሁት ዘይት ከምን የተሰራ ነው ብለን ጓዳችንን እንድንፈትሽ የሚያስገድደንን የዘመኑን እጅግ አስደንጋጭ የንግድ ማጭበርበር ነው። ታሪኩ የሚጀምረው መርካቶ አውቶቡስ ተራ አካባቢ ባለ አንድ ከፍተኛ የንግድ እንቅስቃሴ በሚታይበት ሰፈር ነው። በዚህ አካባቢ ወይዘሮ ትዕግስት የምትባል ለዓመታት ትንሽ ሱቅ ከፍታ የሰፈሩን ሰው በታማኝነት የምታገለግል እናት አለች። ትዕግስት የምትሸጠው ዕቃ ሁሉ የታመነ በመሆኑ የሰፈሩ ሰው ሁሉ ይወዳታል። ነገር ግን ከቅርብ ጊዜ ወዲህ በሰፈሩ ውስጥ አንድ ትልቅ የጅምላ ዕቃ አከፋፋይ ሱቅ ተከፈተ። የዚህ ትልቅ ሱቅ ባለቤት አቶ ሀብታሙ ይባላል። አቶ ሀብታሙ ሱቁን ከከፈተበት ቀን ጀምሮ ሰፈሩን በዘይት አጥለቀለቀው። የእሱ ዘይት በሁለት ነገሮች ይታወቃል። አንደኛ ቀለሙ እጅግ በጣም ያማረ ቢጫ ነው። ሁለተኛ ደግሞ ዋጋው ከፋብሪካ ዋጋ እንኳን በብዙ መቶ ብሮች ያነሰ ነው። በዚህ የተነሳ የሰፈሩ ሰው ሆቴሎች፣ ሬስቶራንቶችና የዳቦ መጋገሪያዎች ሳይቀሩ የወይዘሮ ትዕግስትን ሱቅ እርግፍ አድርገው በመተው ከአቶ ሀብታሙ ሱቅ በጅምላ መግዛት ጀመሩ። የአቶ ሀብታሙ ሱቅ በገዢዎች ሲተራመስ፣ የወይዘሮ ትዕግስት ሱቅ ግን ጭር አለ። እንዴት ሊሆን ይችላል ስትል ትዕግስት ራሷን ትጠይቃለች። እኔ ከዋናው አከፋፋይ በውድ ዋጋ አምጥቼ ከምሸጥበት ዋጋ በታች እሱ እንዴት ይህን ያህል ርካሽ ዘይት በየቀኑ ሊሸጥ ቻለ? የትዕግስት ጥርጣሬ በየቀኑ እያደገ መጣ። ቀናት አለፉ፣ ሳምንታት ተቆጠሩ። አንድ ቀን የትዕግስት የቅርብ ጎረቤት የሆነችው ወጣት እናት ልጇን አቅፋ እያለቀሰች መጣች። እትዬ ትዕግስት፣ የሰፈሩ ሰው በሙሉ ሆዱን እያመመው ነው። ልጄም ማታ ከሰራሁት ምግብ በኋላ ሆዱን ነፍቶት እያስታወከ ነው አለቻት። ትዕግስት ደነገጠች። ምንድነው የበላችሁት ብላ ስትጠይቅ ምግቡ የተሰራው ከአቶ ሀብታሙ ሱቅ በተገዛው ርካሽ ዘይት መሆኑን ተረዳች። ትዕግስት ማወቅ አለብኝ ብላ ወሰነች። እያከሰራት ያለውን ብቻ ሳይሆን የሰፈሩን ሕዝብ እያመመ ያለውን የአቶ ሀብታሙን የዘይት ምስጢር ማጋለጥ እንዳለባት ቆረጠች። መጀመሪያ ልክ እንደ ደንበኛ ሆና ወደ አቶ ሀብታሙ ሱቅ በመሄድ አንድ ባለ 3 ሊትር ዘይት ገዛች። ወደ ቤቷ ወስዳ ድስት ላይ አድርጋ እሳት ስትለኩስበት ዘይቱ ልክ እንደ ንጹሕ ዘይት አልሞቀም። ይልቁንም ወዲያውኑ ማጨስ ጀመረ። መጥፎ የሆነና የሞተር ዘይት ወይም የላስቲክ ቃጠሎ የሚመስል ኃይለኛ ሽታ ወጣ። ትዕግስት ዓይኗን ማመን አቃታት። ይሄ እኮ ዘይት አይደለም፣ መርዝ ነው አለች። ግን ማስረጃ ያስፈልጋታል። ይህ ሁሉ የውሸት ዘይት ከየት ይመጣል? የትዕግስት የማወቅ ጉጉት እንቅልፍ ነሳት። ለተከታታይ ቀናት ማታ ማታ ሱቋን ስትዘጋ የአቶ ሀብታሙን ሱቅ በሩቅ መከታተል ጀመረች። ማክሰኞ ማታ ከሌሊቱ 7 ሰዓት ላይ የሰፈሩ ጸጥታ በአንድ ትልቅ የጭነት መኪና ሞተር ድምፅ ተረበሸ። መኪናው መጥቶ ከአቶ ሀብታሙ ሱቅ ጀርባ ቆመ። ትዕግስት የልቧ ምት እየጨመረ በጨለማው ተገና አድርጋ ጥቁር ጋቢ ለብሳ በዝግታ ወደ መኪናው ተጠጋች። መኪናው ዘይቱን አራግፎ ሲጨርስና ወደ መጣበት ሲመለስ ትዕግስት ድፍረት አግኝታ ማንም ሳያያት በመኪናው የኋላ ቻሲስ ላይ ተንጠልጥላ ተሳፈረች። አዎ፣ ሕይወቷን አደጋ ላይ ጥላ የተጫነችበት መኪና ከከተማው ወጣ ብሎ ወደሚገኘው ገላን አካባቢ ወስዶ አንድ ትልቅ የቆርቆሮ አጥር ባለው ግቢ ውስጥ ቆመ። ትዕግስት ከመኪናው ላይ ዘላ ወርዳ በግቢው ጥግ ባለው የሳር ክምር ጀርባ ተደበቀች። ወደ ውስጥ ስትመለከት ፈጣሪዬ! ያየችው ነገር የሰውነት ጸጉርን የሚያቆም ነበር። ግቢው ውስጥ ንጹሕ የምግብ ዘይት ፋብሪካ አልነበረም። በምትኩ መሬት ላይ በደርዘን የሚቆጠሩ ቆሻሻ ጥቁር የሞተር ዘይት፣ ጋሶሊን፣ ዩዝድ ኦይል የያዙ በርሜሎች ተደርድረዋል። ከጎን ደግሞ የእንስሳት ቄራዎች የሚጥሉት የገማና የሻገተ የእንስሳት ስብ ጮማ ተከምሯል። ሠራተኞቹ ይህንን ጥቁር የሞተር ዘይት ከገማው ጮማ ጋር በትልቅ ጋን ውስጥ አድርገው በእሳት ያፈሉታል።
ቀጥሎም ዘይቱ ጥቁርነቱ ለቆ ወደ ነጭነት እንዲቀየር ብሊች በረኪና የሚመስል ኃይለኛ የጽዳት ኬሚካል ይጨምሩበታል። በመጨረሻም ያማረ የዘይት መልክ እንዲኖረው ቢጫ የምግብ ቀለም ፉድ ካለሪንግ በጥብጠው ይከልሱበታል። ትዕግስት ክው ብላ ቀረች። የኬሚካሉ ሽታ ትንፋሽ ያሳጥራል። ለካ የሰፈሩ ሕዝብ፣ ትልልቅ ሆቴሎችና ሬስቶራንቶች ኦሪጂናል ዘይት ነው ብለው ሽንኩርት ሲያቁላሉበት የነበረው ለመኪና ሞተር የሚያገለግል አሮጌ ዘይት የጎማ ጮማና አደገኛ ኬሚካል የተደባለቀበትን ንጹሕ መርዝ ነበር። ትዕግስት ጊዜ አላጠፋችም። በፍርሃትና በንዴት እየተንቀጠቀጠች ስልኳን አወጣችና የቪዲዮ ቁልፉን ተጫነች። ጥቁሩ ዘይት ሲፈላ፣ ኬሚካሉ ሲጨመር እና በመጨረሻም በአዲስ የፕላስቲክ ዕቃዎች ውስጥ ተሞልቶ የውሸት ስቲከር ሲለጠፍበት እያንዳንዱን እንቅስቃሴ በጥራት ቀረጸችው። በድንገት አንደኛው ጠባቂ ወደ እሷ አቅጣጫ ሲመጣ ትዕግስት ትንፋሿን ዋጥ አድርጋ ከመሬት ጋር ተጣበቀች። ለጥቂት አላያትም። በማግስቱ ጠዋት ፀሐይ እንደወጣች ትዕግስት በቀጥታ ያመራችው ወደ ፌዴራል ፖሊስና ወደ ምግብና መድኃኒት ቁጥጥር ባለሥልጣን ነበር። ፖሊሶች ቪዲዮውን ሲያዩ በድንጋጤ ከመቀመጫቸው ተነሱ። ወዲያውኑ ከባድ የጸጥታ ኃይል ተደራጅቶ አቶ ሀብታሙ ሱቁን ከፍቶ ርካሹን መርዝ ዘይት ለደንበኞች እየሸጠ ባለበት ሰዓት ፖሊሶች ድንገት ዘለው ገቡ። ማንም ሰው ከተቀመጠበት እንዳይንቀሳቀስ የሚል ድምፅ ሰፈሩን አናወጠው። አቶ ሀብታሙ ፖሊሶቹን ሲያይ መሸሻ ቀዳዳ አጣ። በተመሳሳይ ሰዓት ሌላ የፖሊስ ቡድን ገላን ወደሚገኘው ሚስጥራዊ የኬሚካል ማፊያ ግቢ ገብቶ ሠራተኞቹን በቁጥጥር ስር አዋለ። የአቶ ሀብታሙ ሱቅ ውስጥ የተከማቹት በሺህ የሚቆጠሩ የውሸት ዘይቶች ወደ ውጭ ተጎትተው ሲወጡና በፖሊስ ሲደፉ ዘይት ሊገዙ የተሰለፉት የሰፈሩ ነዋሪዎች በድንጋጤ አፋቸውን ያዙ። የተወሰኑት እናቶች እያለቀሱ አቶ ሀብታሙን ሊደበድቡት ሲሞክሩ ፖሊስ ከለከለ። አቶ ሀብታሙ በካቴና ታስሮ ፊቱን ሸፍኖ ወደ ፖሊስ ጣቢያ ተወሰደ። ዜናው እንደ ሰደድ እሳት አዲስ አበባን አናወጣት። በቴሌቪዥንና በሬዲዮኖች በሞተር ዘይትና በኬሚካል የተሠራ መርዝ ዘይት ሲሸጥ እጅ ከፍንጅ ተያዘ የሚለው ዜና የሁሉንም ቤት አንኳኳ። ለወራት የአቶ ሀብታሙን ዘይት ሲበሉ የነበሩ ሰዎች ለካ ለዚህ ነው ሆዳችንን ሲያመመን ልጆቻችን ሲታመሙ የነበረው እያሉ በድንጋጤ ጓዳቸውን መፈተሽ ጀመሩ። ትዕግስት ግን በቅጽበት የሰፈሩ ጀግና ሆነች። የእሷ ታማኝነትና ሕይወቷን አደጋ ላይ ጥላ እውነትን ማፈላለጓ የብዙዎችን ሕይወት ከከፋይ ኩላሊትና የካንሰር በሽታ ታደገ። ክቡራን ተመልካቾቻችን፣ ይህ ታሪክ የሰውን ልጅ ስግብግብነት ጥግ ያሳየናል። የምንበላው ምግብ፣ የምንገዛው ዘይት የታሸገና ያማረ ስለሆነ ብቻ የታመነ ነው ብለን በጭፍን መቀበል እንደሌለብን ያስተምረናል። ዋጋው ከመጠን በላይ ረከሸ ብለን ጤናችንንና የልጆቻችንን ሕይወት አደጋ ላይ መጣል የለብንም። ከዚህ ልብ አንጠልጣይ ታሪክ ምን ትምህርት ወሰዳችሁ? የትዕግስት ብልሃትና ድፍረት ወይስ የአቶ ሀብታሙ ጭካኔ ምን ስሜት ፈጠረባችሁ? እናንተስ በምትኖሩበት አካባቢ ገዝታችሁት ሽታው ወይም ጣዕሙ የተቀየረባችሁና የተጠራጠራችሁት ዘይት አጋጥሟችሁ ያውቃል? ጥልቅ ሐሳባችሁን ከታች በኮሜንት መስጫው ላይ ጻፉልን። እያንዳንዱን አስተያየት እናነባለን።